ሰላም ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዛሬ ቪዲዮ እንዴት አድርገን ኤአይን በመጠቀም አኒሜሽን ቪዲዮ እንሰራለን የሚለውን ነው። ሙሉ ቪዲዮውን ተከታተሉት። ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። በየጊዜው እምለቀው ቪዲዮ ይደርሳችኋል። እንዲሁም ደግሞ ላይክ በማድረግ ሙሉ ቪዲዮውን ተከታተሉት። መልካም ጊዜ። ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ ማሳያችሁ እንዴት አድርገን በኤአይን ተጠቅመን አኒሜሽን እንደምንሰራ ነው። ሙሉ ቪዲዮውን ተከታተሉ። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ጀምሩ። እሺ በመጀመሪያ ኢሜጁን ክሬት እናደርጋለን። ኢሜጁን ክሬት ስናደርግ ምን አይነት ሴታፕ ይሆንልን የሚለውን ቻት ጂፒቲ ላይ በመግባት ፕሮምፕት እንዲጽፍልን እናደርጋለን። ለምሳሌ የፊት ለፊት ኮምፒውተር ካለ፣ ቡና ካለ፣ ላይት ካለ፣ ባክግራውንዱን ኤቭሪቲንግ እዚህ ጋር ፕሮምፕት ለምሳሌ የተወሰነ ምሳሌ እንጽፍለትና እሱ ኤክስፓንድ አድርጎ እንዲጽፍልን እናደርጋለን። ከዛ መጀመሪያ ኢሜጁን ጀነሬት እናደርጋለን ማለት ነው። ከጻፈልን በኋላ ይህንን ኮፒ እናደርገዋለን። ዲፒአይ ላይ እንገባና ኢሜጅ ጀነሬት እናደርጋለን ማለት ነው። ከዛ ኢሜጅ እንለዋለን። ኤአይ ኢሜጅ ጀነሬተር የሚለውን ክሊክ እናደርገዋለን። ከዛ እዚህ ጋር እንጽፍለታለን ማለት ነው የምንፈልገውን። ይሄኛው ካልተመቸኝ እየቀያየርኩ የምፈልገው አይነት ፒክቸር እስኪመጣልኝ ኦኬ ይሄ አሪፍ ፒክቸር ይመስላል። ስለዚህ እሺ እንደዚህ ጀነሬት ካልኩት በኋላ ዳውንሎድ አደርገዋለሁ። ወደ ቀጣዩ ስንሄድ እዚህ ጋር ስኬሊንግ ኤአይን እንከፍታለን። ጀነሬት ኢሜጅ ወደ ቪዲዮ የሚያደርግልን ነው። ፒክቸር አድ እናደርጋለን ድራግ ኤንድ ድሮፕ አድርገን። ከዛ ሳይኒን እንለዋለን በጉግል ማለት ነው። አንዴ ሳይኒን ካለን በኋላ ድጋሚ አይጠይቀንም። እሺ እንደዚህ ፒክቸራችንን ካስገባን በኋላ ልክ እዚህ ጋር እንደ ቀድሞ ፕሮምፕት እንጽፍለታለን ምን ያርግ የሚለውን ማለት ነው። እሺ እንደዚህ ብለን ፕሮምፕት እንጽፍለታለን። ቅድም እንደዚህ ጀነሬት እንዲያደርግልን እንደጻፍንለት እዚህ ጋር ደግሞ ምን ያርግ የሚለውን እንጽፋለን። ከዛ እዚህ ጋር 10 ሰከንድ እናደርገዋለን። ከ10 ሰከንድ በላይ ያው መሄድ አንችልም። እሺ ከዛ በኋላ ኔጌቲቭ ፕሮምፕት ኦፕሽናል ነው፣ ግን ብለርድ እንዳይሆን እና ዲስቶርት እንዳይሆን ፒክቸሩ እንደዚህ እንዳይሆን እናደርገዋለን እና ከዛ እንደዚህ ካረግን በኋላ ጀነሬት እንለዋለን ማለት ነው። ጀነሬት ካልነው በኋላ 1-2 ደቂቃ 3 ደቂቃ ይፈጃል። እንጠብቀዋለን። በጣም በሚገርም ሁኔታ ኤአይ በጣም የተለያዩ ዌብሳይቶችም አሉ እንደዚህ ክሬት የምናደርግባቸው እና አኒሜሽን ለመስራት ምን ያህል ጊዜ እንደሚወስድ ትንሽ አኒሜሽን እንኳን ለመስራት ምን ያህል ጊዜ እንደሚወስድ ባለሙያዎች ያውቃሉ። ግን ይሄኛው ምንድነው ፕሮምፕት ጽፈንለት እንደዚህ ክሬት ነው የሚያደርግልን። ግን ምንድነው ሊሚትድ ነው የተከፈለ ግን ከሆነ ሰከንዱን ጨምረን ጀነሬት እያደረግን ኤዲት ማድረግ እንችላለን። ግን ይሄ ፍሪ ስለሆነ 10 ሰከንድ ብቻ ነው እንድንጠቀም የሚያስችለን ማለት ነው። እሺ እንደምናየው እንደዚህ ክሬት አድርጎልናል። ከዛ ዳውንሎድ ዊዛውት ዋተርማርክ እንለዋለን፣ ወይም ደግሞ በአይዲም ዳውንሎድ ማድረግ እንችላለን። እሺ ስለዚህ እንደዚህ 10 ሰከንድ ክሬት አድርጎልናል። በቀጣይ ደግሞ ቪዲዮ ፍሬም ኤክስትራክተር ላይ እንሄዳለን።
ይሄ ምንድነው የሚያደርግልን? የመጨረሻዋን ፍሬም ኤክስትራክት እንዲያደርግልን ማለት ነው። ስለዚህ ይሄን አሁን ለምሳሌ ቪዲዮ ፍሬም ኤክስትራክተር ኢምፖርት እናደርገዋለን ማለት ነው። እሺ እዚህ ጋር አሁን የመጨረሻው ቪዲዮ ላይ እንድንቀጥል ማለት ነው። እዚህ ጋር ኤክስትራክት እንለዋለን። እዚህ ጋር ወደ ኢሜጅ ነው እየቀየረልን ያለው። ምንድነው 10433 የመጨረሻዋ ፒክቸር ነች ማለት ነው። እዚህ ጋር ቼክ አድርገን ዳውንሎድ ማድረግ አለብን። ከነዚህ ውስጥ ለምሳሌ እቺን ዳውንሎድ አደርጋለሁ። ከዛ ዳውንሎድ ሆኖልኛል። ከዛ መለሳለሁ። እዚህ ጋር ድጋሚ ፒክቸሩን እሰጠዋለሁ ማለት ነው። እሺ የመጨረሻውን ኢሜጅ ቅድም እንደሰጠሁት እቺ የመጨረሻዋን ፍሬም አድ አደርግለታለሁ ማለት ነው። ከዛ በኋላ እንቀይረዋለን ማለት ነው። ቅድም ስታቲክ ሾት ነበረ፣ አሁን ትራኪንግ ሾት እናደርገዋለን። እሺ ትራኪንግ ሾት እናደርገዋለን። ለምን? እየተከተለው እንዲቀርጸው ማለት ነው። ምን እንጨምርበታለን? ተነስቶ የሚሄድበትን እንጨምርበታለን ማለት ነው። እሺ ይህንን እንጨምርበታለን። ምንድነው? ሾቱ ቅድም ስታቲክ ነበረ፣ አሁን ግን እየተከተለው ትራክ እያደረገው ይሆናል። ከዛ ደግሞ ይነሳና ቀጥታ እየሄደ ይሆናል። ሌላው እንደዛው ነው ሴቲንጋችን የሚሆነው። ከዛ በኋላ እዚህ ጋር ብለርድ እና ዲስቶርሽን እንደዛው ይሆናል። ከዛ ጀነሬት እናደርገዋለን። እሺ አሁንም የተወሰነ 1-2 ደቂቃ ይፈጃል፣ እንጠብቀዋለን። እንደዚህ ጀነሬት ካረገልን በኋላ ይሄንን ስቴፕ እየደጋገምን እናደርገዋለን። ከዛ በኋላ የላስት ኢሜጁን በቪዲዮ ፍሬም ኤክስትራክተር ወይም ደግሞ አዶቤ ፕሪሚየም ካለን ደግሞ የመጨረሻዋን ፍሬም ካፕቸር ወይም ስክሪንሾት እያደረግን መጠቀም እንችላለን። ከዛ ደግሞ ድጋሚ የመጨረሻዋን ፍሬም እያስገባን ቪዲዮ እንዲሆን ኢሜጁን እናረጋለን። እንደዚህ እያደረግን የተወሰነ ሰከንዶች ከሄደልን በኋላ እንዲቀጥል እናደርገዋለን ማለት ነው። እሺ አሁንም ይሄንን ምን እናደርገዋለን? ዳውንሎድ እናደርገዋለን ማለት ነው። እሺ ዳውንሎድ እናደርገዋለን። ከዛ በኋላ የመጨረሻዋን ኢሜጅ እንደቀድሞ ኤክስትራክት አደርጋለሁ ማለት ነው። ኦኬ አይ ቲንክ ይሄኛው ይሻላል። ለምን? ካሜራ እያየ ነው ሰው ይሄኛውን ማድረግ እችላለሁ። ልክ እዚች ጋር ኦኬ ሶ እችን ኤክስትራክት ማድረግ እችላለሁ፣ የመጨረሻዋን ፒክቸር ማለት ነው። የመጨረሻዋን ፍሬም አሁንም ከነዚህ ውስጥ ሻርፕ የሆነውን ኢሜጅ አይቼ ዳውንሎድ አረገዋለሁ። በጣም ቀላል ነው። አሁን ዳውንሎድ አድርጎልኛል። ስለዚህ እዚሁ ጋር መለሳለሁ። ከዛ ፒክቸር ላይ እቺን አጠፋውና ክሊክ አርጌ ድራግ አርጌ እንደገና ይሄኛውን ፒክቸር እጠቀማለሁ። ኦፕን እለዋለሁ። እሺ እንደዚህ ሪፕሌስ ካረኩ በኋላ እዚህ ጋር ደግሞ መልሼ እቀይረዋለሁ፣ ስታቲክ ሾት አረገዋለሁ። እሺ ከዛ ምን አረጋለሁ? እዚህ ጋር ቆሞ ካወራ በኋላ እዚች ጋር ደግሞ ኢንድ ተመልሶ እንዲቀመጥና የመጀመሪያው የነበረበት ቦታ ላይ እንዲሆን አረጋለሁ። የመጀመሪያው ፍሬሜ ይሄኛው ነው። እሺ ኢንድ ፍሬም ይሄኛው ይሆናል ማለት ነው። ሶ እዚህ ጋር ትራኪንግ ሾት ኤማን ቶኪንግ ወኪንግ እዚህ ጋር አንዳንድ ነገር እጨምርበታለሁ ማለት ነው። እና በጣም በምታዩት መልኩ የተወሰነ ነገር ነው የምንጽፍለት፣ ራሱ ጀነሬት ያደርግልናል። ግን የተወሰነ መጨመር እንችላለን።
እሺ እንደዚህ እያረኩ እንደዚህ እቀጥላለሁ። ጀነሬት እለዋለሁ። እሺ ጀነሬት ብዬ እጠብቀዋለሁ። የተወሰነ ደቂቃ ይሄ ይፈጃል። እሺ እኔ ደጋግሜ ጀነሬት ስላልኩት አሁን 5 ሰከንድ አድርጎብኛል። ወደ 30 ሰከንድ የሚሆን ፍሪ ነው። ከዛ ደግሞ ሌላ ጂሜል አካውንት አስገብተን መሞከር እንችላለን። በቀጣይ ደግሞ ሰፋ ያለ ቪዲዮ ከሆነ ግን ያስከፍላል። ሶ ለማስታወቂያ ወይም ለተለያዩ ነገሮች በዚህ መጠቀም እንችላለን። በመቀጠል እናደርጋለን እነዚህን የተቆራረጡ ወደ 3-4 ቪዲዮዎች አንድ ላይ ኤክስፖርት እናደርጋቸዋለን አዶቤ ላይ ወስደን። ከዛ በመቀጠል ደግሞ ድምጻችንን እንቀርጻለን ለዚህ ለቪዲዮ የሚሆን ድምጽ ማለት ነው። ከዛ እሱን ከቀረጽን በኋላ በመቀጠልም ቪዲዮ እና ኦዲዮ ሲንክሮናይዝ እንዲያደርግ ሲንክላብ ላይ እንገባለን። ኔክስት እያደረግን እንሄዳለን። በነገራችን ላይ ሁሉም ኤአይዎች ሬጂስተር ማድረግ ይፈልጋሉ። ስለዚህ ክሬት ፕሮጀክት እንላለን እዚህ ጋር ጌት ስታርትድ። ከዛ ቪዲዮን ድራግ አድርጌ ድሮፕ አደርጋለሁ። እሺ እዚህ ጋር ቪዲዮን ካስገባው በኋላ እዚህ ጋር ደግሞ ታች ላይ ኦዲዮን አስገባለሁ። እንደምታዩት ኦዲዮን የቀረጽኩትን ኦዲዮ ማለት ነው። ከዛ እዚህ ጋር የቪዲዮ ሳይዝ ነው። ስፒድ አፕ ፋስተር ማድረግ እንችላለን። የኛ 18 ሰከንድ ነው፣ ይሄኛው ቪዲዮ 36 ሰከንድ ነው። ራሱ ያመጣጥንልናል። ግን ስንቀርጽ ኦልሞስት ተቀራራቢ ሰዓት ብናደርገው ጥሩ ነው። አውትፑት ፎርማት ኤምፒ4 ወይ ኤምኦቪ ማድረግ እንችላለን። ጀነሬት እንበለው። ከዛ የተወሰነ ደቂቃ እንጠብቃለን ጀነሬት አድርጎ እስኪጨርስ። ከዛ ጀነሬት አድርጎ ከጨረሰ በኋላ ዳውንሎድ እናደርገዋለን ማለት ነው። በጣም በሚገርም ሁኔታ ጀነሬት ሆኖ አልቋል። እሺ እዚህ ጋር ዳውንሎድ ማድረግ እንችላለን። በአይዲኤም ካለን በአይዲኤም እንደዚህ ዳውንሎድ እናደርጋለን። ካልሆነ ደግሞ እዚች ጋር ዳውንሎድ ምትላለች ዳውንሎድ አድርገን ዳውንሎድ ሆኖልናል ማለት ነው። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንደምናላችሁ። በዛሬ ቪዲዮ እንዴት አድርገን ኤአይን በመጠቀም አኒሜሽን ቪዲዮ እንሰራለን የሚለውን ነው። ሙሉ ቪዲዮውን ተከታተሉት። ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ሁኑ። በየጊዜው እምለቀው ቪዲዮ ይደርሳችኋል። እንዲሁም ደግሞ ላይክ በማድረግ ሙሉ ቪዲዮውን ተከታተሉት። መልካም ጊዜ። ዋው በጣም የሚገርም ነው። ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ የዌብሳይት ሊንኮችን። እናንተም ደግሞ የተለያዩ የኤአይ ቱሎችን እየሞከራችሁት መጠቀም ትችላላችሁ። መልካም ጊዜ። እኔ ያስቸገራችሁ ነገር ካለ ቴሌግራም ላይ መክ ቪዲዮ ፕሮዳክሽን የሚል አለ። እየገባችሁ ሰብስክራይብ አድርጉ። የተለያዩ ሶፍትዌሮችን አስቀምጥላችኋለሁ። እንዲሁም ደግሞ ለቃቸው ቪዲዮዎችን እዚህ ላይ አስቀምጣለሁ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እንዲሁም ደግሞ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።